ሰላም ለእናንተ ይሁን የተወደዳችሁ የቃሉ ቤተሰቦች የእግዚአብሔር ሞገስ ወይም መለኮታዊ ሞገስ በሚል ርዕስ አጭር ቆይታ ከኔ ጋር የምናደርግ ይሆናል። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። መለኮታዊ ሞገስ የሚለው ቃል በራሱ ስለ አንድ ሰው የሚናገረው በጣም ትልቅ የሆነ ነገር አለ። አንድ ሰው ሞገስ አለው ብለን ስንናገር ይሄ ሰው በሰዎች ዘንድ ተቀባይነት አለው ማለት ነው። ሐሳብ ቢያመጣ ይሄ ሰው ሐሳቡ ተቀባይነት አለው። በሰዎች መካከል ሲመላለስ ተጽዕኖ ማምጣት የሚችል ብዙዎች የሚወዱትና የሚያከብሩት ሰው ነው። ለተጠሪነት የሚበቃ ሰው ነው። የሚወደድ ሰው ነው። ተቀባይነት ያለው ሰው ነው። ተጽዕኖ የሚያመጣ ሰው ነው። በአጭሩ በአገላለጽ በጣም ደስ የሚል ሰው ነው። ሲሄድ ራሱ አረማመዱ ራሱ ኮንፊደንስ አለው። በላዩ ላይ የተቀመጠ አንድ ነገር አለ ማለት ነው። እነዚህ ነገሮች ሚኒንግ አላቸው። እነዚህ ነገሮች ትርጉም አላቸው። አሁን እንድናስበው የሚያስፈልገው በሰው ቋንቋ እንደዛ አስረዳ ነው እንጂ ሞገስ ከእግዚአብሔር ዘንድ ደግሞ ሲመጣ በሰዎች ሕይወት ላይ ሞገስን ሲያስቀምጥ እግዚአብሔር ለዓላማ ለሆነ ጉዳይ ለሆነ ሥራ እንደሆነ እንድናስተውል ያስፈልጋል። እግዚአብሔር ሞገስን ይሰጣቸዋል። ሰዎች በቤተ ክርስቲያን ውስጥ ተቀባይነት እንዲኖራቸው ያደርጋል። በሰዎች መካከል ተሰሚነታቸው እንዲጨምር ያደርጋል። በሶሳይቲ ውስጥ እነዚህ ሰዎች በቀላሉ ተጽዕኖ የሚያመጧቸው ሐሳቦች ተቀባይነት ያላቸው እንዲሆን እግዚአብሔር ያደርጋል። በሮች ይከፈቱላቸዋል። ትልልቅ ቦታ ላይ መድረስ ይችላሉ። ይወደዳሉ። ሰዎች ይቀበሏቸዋል። ቦታ ይሰጧቸዋል። ሞገስ ማለት እንደዛ ነው። ዮሴፍ በፈርዖን ፊት ሞገስን አግኝቷል። እግዚአብሔር እንዲወደው አድርጓል። ህልም ፈታ። የተጨነቀበትን ሌሊት ሙሉ ሲገላበጥ ያደረበትን ነገር ከእግዚአብሔር ዘንድ ተቀብሎ ዮሴፍ ያንን ህልም መፍታቱ በፈርዖን ዘንድ ሞገስ ሆኖሎታል። መልአኩ ገብርኤል ማርያም ጋር ሲመጣ ጸጋ የሞላብሽ ሆይ ብሎ ነው የመጣው። በእግዚአብሔር ፊት ጸጋን አግኝተሻል ማለት ተወደሻል፣ ሞገስን አግኝተሻል ማለት ነው። የእግዚአብሔር ቃል በአስቴር መጽሐፍ ላይ ምዕራፍ 2 ላይ ሄዳችሁ ስታዩ ተደጋግሞ የሚናገረው ወይም ደጋግሞ የሚያነሳው አንድ ቃል አለ። የአስቴርን ጉዳይ ሪመምበር። እዛ ታሪክ ላይ አስጤን ንጉሱ አርጤክስስ መተሽ በመኳንንትና በታላላቆች በተፈሩ አገር በሚገዙ እኔ በሸምኳቸው ሰዎች ዘንድ ምን አይነት ቆንጆ ሴት እንደሆንሽ ታይ ብሎ ጥሪ ሲያቀርብላት የሱን ሴኩሪቲ ዲቴልስ በላከ ጊዜ እምቢ እንዳለች እናስታውሳለን። እሷ እምቢ በምትልበት ጊዜ በአገሩ የነበሩ ሽማግሌዎችና አማካሪዎቹ ታላላቅ ሰዎች ተሰብስበው ሕግን አወጡ። ያወጡት ሕግ ምንድነው? ሴቶች በሙሉ ለባላቸው እንዲገዙ የሚል ነው። ከዚህ በኋላ ሴቶች ሰምተው አስጤንን አይተው እንዳያምፁብንና በወንዶች ላይ እንዳይነሱ ወንዶችን አለቃ የሚያደርግና የሚሾም አንድ አዋጅ ይውጣ ተብሎ በአጭሩ አዋጅ ይወጣል፣ ይተላለፋል። ከዛም በኋላ ምዕራፍ 2 ላይ አስጤንን ከሚስትነት ከንግስናዋ ካነሱ በኋላ ንጉሱን የሚያገለግሉ ብላቴኖች ለንጉሱ ለአርጤክስስ አንዲት ሴት ትፈለግለት ተብሎ ብለው ሐሳብ ያመጣሉ። ያ ሐሳብ ንጉሱ አርጤክስስን በጣም ያስደስተዋል። የእግዚአብሔር ቃል ሲናገር አስቴር ምዕራፍ 2 ላይ አስጤን ከተባረረች በኋላ ማለት ነው። ከዚህም ነገር በኋላ የንጉሱ የአርጤክስስ ቁጣ በበረደ ጊዜ አስጤንን ያደረገችውን የፈረደባትንም ነገር አሰበ ይላል። ሌላ ጊዜ ይህንን ነገር እናነሳዋለን። ንጉሱንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉሱ ይፈለጉለት። ሴቶችንም ለሚጠብቁ ወይም ከሚጠብቁ ከንጉሱ ጃንደረቦች ከነ ሕጌ በታች እንዲያደርጓቸው መልከ መልካሞቹን ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰበስቧቸው ዘንድ ንጉሱ በመንግስቱ አገሮች ሁሉ ሽማምንቶችን ያኑር፣ ቅባትና የሚያስፈልጋቸውን ይሰጣቸው። ንጉሱንም ደስ የምታሰኝ ቆንጆ በአስጤን ስፍራ ትንገስ የሚል ሐሳብ አመጡለት። ደስ አለው ይላል። ንጉሱ ይሄን ሲሰማ ተደሰተ ይላል። የምትተካ ሴት ትፈለግለት። ንጹህ ሴቶች ተሰብስበው ይምጡ፣ ከሕጌ ቤታች ይሁኑ፣ ቅባት ይሰጣቸው፣ ራሳቸውን ያዘጋጁ፣ ራሳቸውን ፕሪፔር ያድርጉ። ደን ወደ ንጉሱ ይቅረቡና ንጉሱን ደስ የምታሰኘዋ እሷ ለንጉሱ በአስጤን ፈንታ ሚስት ትሆነው ብለው ሐሳብ ሲያመጡ ንጉሱ ይደሰታል። እንዲህም ይደረጋል።
አንዳንድ ጊዜ ቀደም እንደ ቅድሚያ ሐሳብ ለማስቀመጥ ያህል ሞገስን ስንቀበል ሞገስ በእኛ ላይ ሲመጣ እኛው ጋር መጥቶ እኛው ጋር የሚቀር ነገር እንዳልሆነ እንድታስተውሉ ፈልጋለሁ። በብዙዎቻችሁ ላይ እግዚአብሔር ሞገስን አስቀምጧል፣ መወደድን አስቀምጧል። ሰዎች እናንተን ላይ ተባበሯችሁ ለምታመጡት ሐሳብ እምቢ ሊሏችሁ አይችሉም። ሰዎች ይሰሟችኋል። ተጽዕኖአችሁ በቀላሉ ልዩነትን ያመጣል። ለምን? የእግዚአብሔር ሞገስ በእናንተ ላይ ስለመጣ ትፈራላችሁ። በጣም ኢሪቢዲችን የምታከል ሰውዬ በጣም ትንጥዬ ሴት ሆነሽ ግን ባንቺ ላይ ባንተ ላይ ከተቀመጠው ሞገስ እየተነሳ ይህን ድንቢጥችን የምታከል ሴትዮ እንዴት ነው የምታንቀጠቅጠን እያሉ ሰዎች ይፈሯቸዋል፣ ያከብሯቸዋል። የቁመት፣ የእውቀት፣ የገንዘብ ብዛት፣ የውፍረት፣ የመቅጠን፣ የመርዘም ጉዳይ አይደለም። የእግዚአብሔር ሞገስ በእናንተ ላይ መቀመጡ ነው። ቀጥ ብላችሁ ሄዳችሁ ቢሮ ገብታችሁ አንኳኩታችሁ ስትናገሩ ሰዎች ከመቀመጫቸው ከወንበራቸው ተነስተው አንገታቸውን ዝቅ አድርገው ይሰሟችኋል፣ ይቀበሏችኋል። እናንተ ያላችሁትን አንዱ ቃል መሬት ጣብ ሳይል ተፈጻሚነት እንዲያገኝ ያደርጋሉ። ዋይ? የእግዚአብሔር ሞገስ በእናንተ ላይ ስላለ ነው። ይህን እንደ መግቢያ እንድታስቡ ትፈልጋለሁ። ልክ እነዚህ ብላቴኖች ለንጉሱ ሰዎች ይሰብሰቡ፣ ሴቶች ይሰብሰቡና ከሕጌ በታች ይሁኑ ከዛ በኋላ አንተን የምታስደስት ሚስት ትሁን ብለው ሲያመጡለት በጣም ደስ አለው። እዚህ ጋር እግዚአብሔር ሊመጣ ያለውን ነገር በአይሁድ ሕዝብ ላይ በሱሳ በሚኖሩት የአይሁድ ሰዎች ላይ የታወጀውንም አዋጅ ሂሳብ አድርገን የእግዚአብሔርን ቃል እንድናጠናው እንፈልጋለን፣ እንድንነጋገረው ያስፈልጋል። ይሄ ነገር ንጉሱን አስደሰተው እንጂ እየሆነ ያለው ሊመጣ ካለው ነገር እግዚአብሔር ሕዝቡን የሚታደግበትን መስመር ኦልሬዲ እያሰመረ ነው። በዚህ መካከል ነው ይሄ ነገር የመጣው፣ ይሄ ሐሳብ የመጣው። የአስጢን ዞር ማለት ሚኒንግ አለው። ዝም ብሎ ሰውየው ተናዶ ዞር አደረጋት እንጂ በመለኮት አሰራር በእግዚአብሔር ሐሳብ ውስጥ ግን አንድ ሊሆን ያለ እግዚአብሔር ሊያስቀረው የፈለገው ሕዝቡን ሊያስመልጥበት የፈለገው አንድ መለኮታዊ ነገር አለ። አንድ መለኮታዊ አሰራር አለ። የዛ መለኮታዊ አሰራር ሂደት ውስጥ ነው ይሄ ሐሳብ የመጣው። እነዚህ ሰዎች ሚስት ይፈለግለታሉ፣ ሴቶች ተሰበሰቡ። ንጉሱም ደስ ተሰኘ። መጽሐፍ ቅዱስ ንጉሱ ደስ እንዳለው ከተናገረ በኋላ አስቴር ምዕራፍ 2 ቁጥር 5 ላይ አንድ አይሁዳዊ የቂስ ልጅ የሰምዔ ልጅ የኢያኢር ልጅ መርዶክዮስ የሚባል ቢንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉሥ ናቡከደነፆር ከማረካቸው ከይሁዳ ንጉሥ ከኢኮንያን ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። ምርኮኛ ነው መርዶክዮስ። ናቡከደነፆር ከኢኮንያን ጋር ሰብስቦ ማርኮ ያመጣው ሰው ነው እያለ ነው። አባትና እናትም አልነበራትምና የአጎቱ ልጅ የሐደሳ የተባለችውን አስቴር አሳድጎ ነበረ። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷም ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ ወስዷት ነበር ይላል። ታሪኩን ይቀጥላል። አሁን ወደ አስቴር ነው መጽሐፍ ቅዱስ ፎከስ አድርጎ ሴቶች ይፈለጉ ከተባለ በኋላ ወደ አስቴር ነው የሚመጣው። እናትና አባት የላትም፣ ያሳደጋት መርዶክዮስ ነው። አሁን አስቴር ወደዚህ ፒክቸር ውስጥ እየገባች ነው። ለንጉሱ ሚስት ለመሆን ከሚሰበሰቡት ሴቶች መካከል አንዷ ልትሆን እንዳለ መጽሐፍ ቅዱስ ኦልሬዲ እንደ ኮንቴክስት እዚህ ጋር ጸሐፊው ቢልድ እያደረገልን ነው። ከዛ ምን ይላል? ንጉሱም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ሄጌ ተወሰደች ይላል። ቆንጆ ናት፣ ልታመልጥ አልቻለችም። ቁንጅናዋ ከተማ ውስጥ የተነገረለት ነው። ስለዚህ ልክ እንደ ሌሎች ቆነጃጅቶች ተሰበሰበችና እሷም ከሄጌ እጅ በታች ሆነች ይላል መጽሐፍ ቅዱስ። መጣች፣ ገባች። ከተጠሩ ሴቶች መካከል አንዷ ናት። ሪመምበር የእግዚአብሔርን ዓላማ እዚህ ጋር እንዳነሰተው አንዳንድ ጊዜ ራሳችንን ያልጠበቅነው ቦታ ነው የምናገኘው። ያላሰብነው ቦታ እናገኘዋለን ብለን ፈጽመን ያላገኘነው በቃ ራሳችንን እናየዋለን እዚህ ጋር ብለን ያላሰብነው ቦታ በሁኔታዎች፣ በሰዎች፣ በስራም በምን ያልጠበቅነው ነገር ውስጥ ራሳችንን እናገኘዋለን። በአንድ የታሪክ ሂደት ውስጥ ነው ያለነው ማለት ነው። ከዛ በኋላ ምን ይላል? ከዚህ ጊዜ ጀምሮ ኮንቴክስቱ ሲቀየር ታያላችሁ። አስደናቂ የሆነ ይመጣል።
ቁጥር 9 ቆንጆይቱም ደስ አሰኘችው ይላል ሄጌን በጣም ብዙ ቆንጆ ነው የሚያየው ሄጌ እንዴ ማዕት ሴቶች ብዙ ካልቸር ከብዙ 127 ሀገሮችና ወደ እንግዲህ አስቡት በጣም ብዙ ህዝብ ነው ያለው እነዛ ሁሉ ሴቶች ሲሰበሰቡ ማዕት ቆንጆ ሴት ነው ያየው ሄጌ የሚገርሙ አይነት ፐርሰናሊቲ አስተሳሰባቸው ልባቸው ቅንነታቸው መልካቸው ቁመታቸው ጸጉራቸው ብቻ ውበት የሚባለውን ነገር ሄጌ አይቷል በጣም ብዙ ሴቶች አይቷል ግን ስለየትኛውም ሴት እንደዚህ አልተጻፈም ስሙ ምን ይላል ቆንጆይቱም ደስ አሰኘችው በእርሱም ዘንድ ሞገስ አገኘች ይላል አስቴር ወይም ሐረሳ በሄጌ ፊት ሞገስን አገኘች ይላል እንዴ ከዛ ሁሉ ሰው ተለይታ ከነዛ ሁሉ ሴቶች ተለይታ እንዴት እሷ ሞገስን አገኘች የእግዚአብሔርን ዓላማ ህዝቡን ለመታረቅ እግዚአብሔር ያሰመረውን መንገድ አትርሱት ሞገስን አገኘች ይላል ወደዳት ደስ አሰኘችውም ሲያያት ሳቀ በቃ ንጉሱን ደግሞ በጣም ያቀዋል ፐርሰናሊ ያቀዋል አገኘች ወደዳው በቃ ያ ደስ አሰኘችው በጣም ደስ ይላል ፐርሰናሊቲዋ ደስ ወሬዋ ደስ ጨዋታዋ ደስ ይላል ነገረ ስራዋ ደስ ይላል ደስ አሰኘችው ልቡ ሞላ ሞገስን አገኘች ይላል እግዚአብሔር ለአንድ ዓላማ ያዘጋጃችሁ ወንድሞችና እህቶች የመጀመሪያው ኤክስፒሪየንስ የምታረጉት ነገር ይሄ ነው በጣም ብዙ ከናንተ የሚበልጡ የተሻሉ ሰዎች እያሉ ከናንተ ቢበልጡ እንጂ የማያንሱ ሰዎች በዙሪያችሁ እያሉ በታላላቆች ፊት ነገስታትን በሚያውቁ ባለስልጣኖች አገልጋዮች ፊት ደስ የምታሰኙ በሞገስ እየተሞላችሁ ሰዎች ሆናችሁ ትገኛላችሁ ትመረጣላችሁ በቃ ደስ አሰኘችው ይላል መጀመሪያ የሚሆነው ያ ነው ዝቅ ይለና ቅባቷንም ድርሻዋንም ከንጉሱም ቤት ልታገኝ የሚገባትን 7 ደንገጥሮች ፈጥኖ ሰጣት ይላል እርሷና ደንገጥሮቿን በሴቶች ቤት በተመረጠው ስፍራ አኖረ ይላል አይገርምም ቸኮለ ቶሎ በፍጥነት የሚያስፈልጋትን ነገር መጀመሪያ ላይ መረጣ ደስ አሰኘችው ተቀባይነትን በቀበሩ ተከፈተ ወለል አለ ተቀበላት አስገባት እሱ ብቻ ሳይሆን የሚያስፈልጋትን ሁሉ ፈጥኖ ሰጣት ይላል ከዛ ደግሞ በተመረጠ ቦታ አስቀመጣት ይላል የሚገርም ነው ሞገስ ሲመጣ እግዚአብሔር በእናንተ ላይ ሞገሱን ሲያደርግ የመጀመሪያ የሚሆነው ተቀባይነትን ታገኛላችሁ ይቀጥልና ያልጠበቃችሁት unlimited የሆነው ያልተገደበ ሪሶርስ ነው የሚመጣው ሰዎች ወደ እናንተ መጉረፍ ይጀምራሉ ሰዎች ይመጣሉ 7 ደንገጥሮች ተሰጧት ይላል ሁለተኛ ደግሞ በተመረጠ ስፍራ በቃ ሰዎች በቀላሉ የማያገኙትን ነገር እናንተ ማግኘት ትጀምራላችሁ ሪሶርስ ይመጣል ሰው ይመጣል ገንዘቡ ይመጣል በሮች ይከፈታሉ ልታገኙ የሚገባችሁ ነገር በሙሉ ማግኘት ትጀምራላችሁ የተመረጡ ኳሊቲ ያላችሁ ትልልቅ ነገሮች ሰው በቀላሉ የማያገኛቸው ነገሮች እጆቻችሁ ላይ መውደቅ ይጀምራሉ ግን ለእናንተ እንዳልሆነ አስቡ እግዚአብሔር ባሰመረው የማዳን ሥራ ውስጥ እናንተንም ተሳታፊ አድርጎ ሞገስን ሰጥቶ እያሰራችሁ እንደሆነ አስቡ ለአንድ ትልቅ ዓላማ እግዚአብሔር እየተጠቀመባችሁ ሊጠቀምባችሁ እያዘጋጃችሁ እንደሆነ አስቡ ብዙ ሰዎች የሚወድቁት እዚህ ጋር ነው ሪሶርሱ እጃቸው ላይ ሲገባ ገንዘቡ ሲመጣ ሰዎች በእነሱ ዙሪያ ሲከማቹ ያልጠበቁት ነገር ትልልቅ ነገር እጃቸው ላይ ሲወድቅ ያንን ሁሉ ሰብስበው ለራሳቸው ያደርጉታል ትልቁን የእግዚአብሔርን ዓላማ መዘንጋት ይጀምራሉ ሁለተኛ የሆነው ያ ነው ያልጠበቀችው እጇ ይገባል ተብሎ ያልተጠበቀ ሪሶርስ እጇ ላይ መግባት ጀመረ ትልልቅ ነገሮች ወደሷ ይመጡ ጀመረ የተመረጡ ነገሮች ሰው በቀላሉ የማያገኙቸው ነገሮች በአስቴር ህይወት ውስጥ መፍሰስ ይጀምራሉ ወይም ጀምረው ነበር በተመረጠ ስፍራ አኖራት ይልና ይህንንም እንዳትናገር መርዶክዮስ አዟት ነበርና አስቴር ህዝቧን ወገኗን አልተናገረችም መርዶክዮስም አስቴርን ደህንነት የሚሆንላትንም ያውቅ ዘንድ ዕለት በሴቶች ወለል ትይዩ ይመላለስ ነበር ይላል
የመንጻታቸውም ወራት 6 ወር ያህል ነበር። በከርቤ ዘይት 6 ወርም በጣፋጭ ሽቱና በልዩ ልዩም በሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሱ ወደ አርጤክስስ ለመግባት የአንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሱ ትገባ ነበር። ከሴቶችም ቤት ወደ ንጉሱ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። አሁን ይዘጋጃሉ፣ የዝግጅት ጊዜ አለ። ሪሶርሱ ይመጣል፣ ሰዎች ይከማቻሉ። አልኳችሁ እጃችሁ ላይ ይገባል ብላችሁ ያልጠበቃችኋቸው ነገሮች ይገባሉ። ትልልቅ በሮች ይከፈታሉ። ተመርጣችኋል። በቃ ይህ ሁሉ ነገር ሲሆን የሚቀጥለውን ነገር ወደ ዋናው ነገር ውስጥ ከመግባት በፊት በጣም ኃይለኛ የሆነ ዝግጅት ጊዜ ታልፋለ። ቅባት አለ፣ ትታሻለ። ሰውነት ይዘጋጃ፣ ማንነት ይሰራል። የዝግጅት ጊዜ አለ። አስተሳሰብ ይቀየራል። ይሄ ሁሉ ነገር እጅ ላይ ሲወድቅ ለኔ ብለህ እንዳታስብ፣ ላንተ ጉዳይ ላንቺ ጉዳይ እንዳልሆነ እንዳትዘነጊው እግዚአብሔር በጣም አጥብቆ በህይወታችሁ ውስጥ ብዙ ነገር ይሰራል። የመታሸት፣ የመቀባት፣ የመዘጋጀት፣ የመጠገን፣ የመፈወስ ሂደት ውስጥ ታልፋላችሁ። ከዛ በኋላ ወደ ዋናው ነገር ውስጥ ትገባላችሁ። የሚገርመው ነገር ሴቶቹ ሲገቡ ይላል ከንጉሱ ቤት ወደ ንጉሱ ወዳለበት ወደ መኖሪያው ቤት ሄደው ከሱ ጋር አራት በልተው ከዛ ሌሊቱን ሲያድሩ ይዘውለት የሚሄዱት አንድ ነገር አለ ይላል። ብዙዎቹ ይሄዱና ተመልሰው ሲመጡ ንጉሱ ካልፈለጋቸው የሚሄዱበት ሌላ ቦታ አለ የሚያርፉበት። ሁለተኛ ወደ ንጉሱ አይገቡም፣ ግን የሆነ ቦታ ሄደው ያርፋሉ። አስቴር አንድ ነገር ነው ያደረገችው። ሞገስ ሲመጣ የእግዚአብሔር ሞገስ በእናንተ ላይ ሲሆን መመረጥ አለ። በሰዎች ፊት ሞገስን ተቀባይነትን ታገኛላችሁ። የመጀመሪያው ያ ነው። ሁለተኛ በሮች ይከፈታሉ። ሪሶርሶች ወደ እናንተ መምጣት ይጀምራሉ። ትልልቅ ነገሮች፣ ሰዎች እጅ በቀላሉ የማይገቡ ነገሮች እናንተ ጋር መግባት ይጀምራሉ። ይሄን ሁሉ ስንነጋገር የእግዚአብሔርን ዓላማ እንዳትረሱ። መለኮታዊ ሞገስ በእናንተ ላይ ሲመጣ ይሄ ነው የሚሆነው። ሁለተኛው ትልልቅ ነገሮች እጃችሁ ላይ ይወድቃሉ። በሶስተኛ ደረጃ ጥበብ በእናንተ ላይ መሰልጠን ይጀምራል። በጥበብ እንድትመላለሱ የእግዚአብሔር መንፈስ፣ ምክንያቱም ለዓላማውና ለአጀንዳው ስለሆነ ያንን ትልቅ ሞገስ በእናንተ ላይ ያስቀመጠው አብሮ የሚመጣው ሌላ ነገር ጥበብ ነው። የሚገርማችሁ ብዙ ሴቶች ዝም ብለው ያገኙትን ነገር ይዘው የሄዱና እንዲሁ ንጉሱ አይፈልጋቸውም ተብለው በቃ ሁለተኛ ንጉሱን የማያዩበት ቦታ ሄደው የተቀመጡ ማዕት ሴቶች አሉ። በብዛት ወይም ሁሉም እንደዛ ነው የሆኑት። መጽሐፍ ቅዱስ ሲናገር ወደ ንጉሱም ትገባ ዘንድ የመርዶክዮስ ያጎት ልጅ የአቢኬል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ አይን ሞገስን አግኝታ ነበር ይላል። ጥበብን የመጣላት ያገኘችውን አግበስብሳ ዝም ብላ እሱ ደስ ሊለው ይችላል ብላ ያሰበችውን ነገር አልነበረም ይዛ ሄደችው። ጠየቀችው ሄጌ ምንድነው ንጉሱ የሚወደው? ታውቀዋለህ ሰውዬ ባህሪው ምንድነው የሚጠላው ምንድነው የሚወደው? ይሄንን ነገር ዲቴል ስለነገራት ሄጌ ደግሞ ሳይደብቅ ሳይሸሽግ ሳይቀንስ ሳይጨምር ንጉሱ የሚወደውን ነገር በደንብ የሚያቅሰው ስለነበረ በግልጽ ነው ነገራት። እንዲና እንዲ ብታረግ ይሄንን ብትሰር ይሄን ይዘሽ ብትሄጂ እንደዚህ ይሆናል ብሎ ነገራት። ሄጌ ከተናገረው ነገር ውጪ ምንም አላደረገችም ብሎ የእግዚአብሔር ቃል ይናገራል። ይሄ ዊዝደም ነው። እግዚአብሔር ሞገሱን መለኮታዊ ሞገስ በእናንተ ላይ ሲያስቀምጥ ተደርቦ የሚመጣላችሁ ሌላ ነገር ምንድነው? አንኮመን ያልተለመደ ጥበብ ነው። ጥበብ ይመጣላችኋል። እንዴት አድርጋችሁ ዋናውን ፕሮጀክት መፈጸም ወደምትችሉበት ወደዛ ነገር ውስጥ እንደምትገሰግሱ፣ እንዴት አድርጋችሁ ሪጀክሽንን አቮይድ እንደምታደርጉ፣ እንዴት አድርጋችሁ ፌሊየርን እንደምታመልጡ፣ ውድቀትን እንደምታመልጡ ጥበቡ ይሰጣችኋል። ጥበቡን አብሮ የእግዚአብሔር ሞገስ ይዞት ይመጣል። ኢግኖር ስናደርገው ነው አደጋ ውስጥ የምንገባው። ማረግ ያለብንን የእግዚአብሔር መንፈስ እየተናገረ እያሳየ እኛ ኢግኖር አድርገን ስንሄድ ነው ያላሰብነው አደጋ ውስጥ ራሳችንን የምናገኘው። ደስ የሚለው አስቴር ንጉሱ ማነው ሄጌ ከተናገረው ውጪ ከነገራት ውጪ አልጨመረችም አልቀነሰችም። ያችኑ ይዛ ነው የሄደችው። የሚገርመው ዝቅ ብሎ እዛ ጋር በሚያዩት ሁሉ ፊት ሞገስ ነበራት ይላል።
የሚያዩት ሁሉ ወደዳት። ዛሬ የሷ ተራ ነው፣ ልትገባ ነው። የሚያስደነግጥ ሞገስ፣ የሚያስደነግጥ ነገር፣ መለኮታዊ ሞገስ በእሷ ላይ ተከምሮ ነበር። የሚያዩት ሁሉ ይደነቅ ነበር። እንደውም ሰዎች በቃ እንደው እሷ ብትሆን ንግስታችን እሷ ብትሆን ይሻላል፣ ከኔ ይልቅ እሷ ትሁን። ሁሉ ነገሯ ነው ደስ የሚለው፣ በጣም ነው የምታምረው። ወደዷት። እንደዛ ይሉ ይመሰክሩላት ነበር። ወገኖች ወይ መለኮታዊ ሞገስ ሲመጣ እንደዚህ ነው የሚያደርገው። ያየ ሁሉ ይወድሃል። እሱ ቢሆን ይሻላል፣ እሷ ብትሆን ይሻለናል። ደስ አይልም? ደስ አትልም? በጣም እኮ ነው የሚያምረው። ነገረ ስሯ ሁሉ የተሳካ በጣም የምታምር የሚያምር ሰው ነው ትባላላችሁ። ተቀባይነታችሁ ይጨምራል፣ ከፍ ይላል። ሪሶርስ ታገኛለህ፣ ዊዝደም ታገኛለህ። በቀላሉ ሰው የማያገኘውን ነገር በአንተ ላይ እንዲፈስ እንዲተለተል እንዲመጣ ያደርጋል እግዚአብሔር። መጨረሻ ላይ የሆነው ወገኖች ሆይ ገባች ይላል። ንጉሱ ባያት ጊዜ መጽሐፍ ቅዱስ ሲናገር አስቴር ወደ ንጉሱ ቤት ተወሰደች ይላል። ምዕራፍ 2 ቁጥር 17 ላይ ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ፣ በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፋንታ አነገሳት። ፔሬድ። እዚህ ጋር ይበቃናል። ሞገስ፣ መለኮታዊ ሞገስ ተደጋግሞ ነው የተነገረላት። ወደዳት ይላል። ሞገስን አገኘች በንጉሱ ፊት። 2 ጊዜ ነው ይልቅ ይላል። እስካሁን ድረስ ካያቸው ደናግል ይልቅ፣ ከሌሎቹም ይልቅ ሞገስን አገኘች። ከሌሎቹም ይልቅ ወደዳት። የንግስናውን ዘውድ ጭንቅላቷ ላይ አስቀመጠ፣ በአስጢንም ፋንታ አነገሳት ይላል። አንዴ ነው የገባችሁ፣ በቃ አለቀ። ዋይ የእግዚአብሔር ሞገስ በአስቴር ላይ ስለነበረ የመጨረሻው ነጥብ ላይ ነው የደረሰችው። ከዚህ በኋላ አይሁድን ለማዳን የምትጫወተው ሚና በከፍተኛ ሁኔታ ተቀባይነት አለው። ሞገስ እንደዚህ አይነት የተራራው ጫፍ ላይ መለኮታዊ ሞገስ ወስዶ ሲያስቀምጥህ ተደመደመ ማለት አይደለም፣ አለቀ ማለት አይደለም። ከዚህ በኋላ እምቢ የማትባልበት፣ ከዚህ በኋላ ያ የማዳን ሥራ እንዳይሰራ እንቅፋት የሚሆነው ነገር አንተ ፊት ባዶ እንዲሆን፣ እንዳይችል፣ እንዳይከለክል፣ የእግዚአብሔርን ዓላማ እንዳይገዳደር ማድረግ የምትችልበት ጫፍ ላይ ነው ያደረሰ። ሥራው ግን አላለቀም። እዛ ጋር ነው የሚጀምረው። ተሰሚነትህ የመጨረሻው ጫፍ ላይ ደርሷል። ከዚህ በኋላ ማዳን ትችላለህ። ከዚህ በኋላ መታረቅ፣ ከዚህ በኋላ የእግዚአብሔርን ዓላማ ማስፈጸም ትችላለህ። መለኮታዊ ሞገስ በአንተ ላይ መጥቷልና ወገኖቼ ሆይ መለኮታዊ ሞገስ በእናንተ ላይ ሲመጣ ሰዎች ደስ ትሏቸዋላችሁ። ሞገስ ነው፣ ይቀበሏቸዋል። ሪሶርሶች ይመጣሉ። በሰዎች በማንኛውም ሰዓት በቀላሉ የማይገኙ ነገሮች እናንተ ጋር ይመጣሉ። ዊዝደም ይኖራችኋል፣ ጥበብ ይጨመርላችኋል። የመጨረሻው ነጥብ ላይ ትደርሳላችሁ። ዮሴፍ የሆነው እንደዛ ነው። ሞገስን አገኘ። ጠቅላይ ሚኒስትር አድርጎ አስቀመጠው፣ ሾመው ፈርዖን። ኢየሱስ ክርስቶስን ስታዩት በሰውም ይላል በታላላቆች በታናናሾች ፊት በቁመትም ያድግ ነበረ፣ በሞገስም ያድግ ነበር። አሜን ነው። የእግዚአብሔር ሞገስ በእናንተ ላይ ይሁን። መለኮታዊ ሞገስ በሕይወታችሁ ላይ ይሰልጥን። የእግዚአብሔር ሞገስ ያግኛችሁ፣ በርን ያስከፍትላችሁ፣ ታላላቆች ይውደዷችሁ፣ በጥበብ ይሙሏችሁ፣ የመጨረሻው ጫፍ ላይ ያድርሳችሁ። የእግዚአብሔር ዓላማ በእናንተ ሊፈጸም ወደሚችልበት የመጨረሻው ነጥብ ላይ የእግዚአብሔር መለኮታዊ ሞገስ ያስቀምጣችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። አብሬያችሁ የነበርኩት ወንድማችሁ መሐሪ ነኝ። በዚህ መልእክት እንደተባረካችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ ደህና ቆዩልኝ።